አሁን ላይ አፕወርክ ላይ ብዙ ነገሮች ተቀይረዋል። ፕላትፎርሙ ላይ ያለው ኮምፒቲሽን፣ የኮኔክት ችግር ፕላትፎርሙ ላይ ስራ ለማግኘት ፈታኝ አድርጎታል፣ በተለይ ለአዳዲስ ፍሪላንሰሮች። ነገር ግን እነዚህን ቻሌንጆች ተቋቁመው በፕላትፎርሙ ላይ ባላቸው ስኪል ከሌሎች ፍሪላንሰሮች ጋር ኮምፒት አድርገው የመጀመሪያ ስራቸውን፣ ሁለተኛ ስራቸውን ከዛም አልፎ ቶፕ ሬትድ መሆን የቻሉ የተለያዩ ፍሪላንሰሮች አሉ። ስለዚህ እነዚህ ፍሪላንሰሮች በፕላትፎርሙ ላይ ስራ ለማግኘት የተጠቀሙት ቴክኒኮች፣ ስራ ደግሞ ያላገኙት የተሳሳቱት ስህተቶች ምንድን ናቸው? በዚህ ቪዲዮ ላይ አዳዲስ ፍሪላንሰሮች አፕወርክ ላይ ስራ እንዳያገኙ የሚያደርጓቸውን 6 መሰረታዊ ሚስቴኮችን እናያለን። አብራችሁ የምቆየው ቤተልሔም ነኝ፣ ኮምፒውተር ኢንጂነር እና አፕወርክ ላይ ደግሞ ቶፕ ሬትድ ፕላስ ፍሪላንሰር ነኝ። ይህንን ምላችሁ በኢደሚ ኮሚኒቲ ላይ ባለኝ ኤክስፒሪየንስ እና ከሌሎች ካየሁት ልምድ ነው። ማለትም በፕላትፎርሙ ላይ የተለያዩ ፕሮፋይሎችን ሪቪው አድርጌያለሁ። አሁን ላይ ደግሞ የተለያዩ አዳዲስ ፍሪላንሰሮችን ሜንቶር እያደረግኩ እገኛለሁ። ስለዚህ ከነዚህ ካገኘሁት ልምድና ከኔ ከፍሪላንሲንግ ልምድ ያገኘኋቸውን 6 ፍሪላንሰሮች የሚሰሯቸውን ስህተቶች እናያለን። የመጀመሪያው ፍሪላንሰሮች የሚሰሩት ስህተት ፕሮፋይላቸውን 100% ኮምፕሊት ሳያደርጉ ፕሮፋይላቸው ላይ ፖርትፎሊዮ ሳያስገቡ ስራ አፕላይ ማድረግ መጀመር ነው። ማለትም ከዚህ በፊት በሰራሁት ቪዲዮ ላይ እንደነገርኳችሁ የአፕወርክ ፕሮፋይላችሁ ማለት ሲቪያችሁ፣ ዲጂታል ሬዚማችሁ ማለት ነው። ስለዚህ የሆነ ቦታ ስራ አፕላይ ልታደርጉ ስትሄዱ ይዛችሁ የምትሄዱት ወይ ሬዚማችሁን ነው ወይ ሲቪያችሁን ነው። ስለዚህ አፕወርክ ላይም ስራዎችን አፕላይ ስታደርጉ አብሮ የሚላከው ፕሮፋይላችሁ ነው። ስለዚህ ፕሮፋይላችሁ ኮምፕሊት ካልሆነ፣ ስፔሻላይዜሽናችሁን ካልመረጣችሁ፣ ኒቻችሁን ካልመረጣችሁ፣ ኮምፕሊት የሆነ ስለእናንተ የሚገልጽ ዲስክሪፕሽን ከሌላችሁ፣ ፖርትፎሊዮ አድ ካላረጋችሁ፣ ያልተሟላ ሲቪ ያልተሟላ ሬዚሚ ለክላይንቱ ላካችሁ ማለት ነው። እንደዛ ሲሆን ደግሞ ክላይንቶች እናንተ ላይ ኢንተረስት አያድርባቸውም፣ ከዛም አልፎ አይቀጥሯችሁም ማለት ነው። ስለዚህ ምን ጊዜ ስራ አፕላይ ማድረግ ከመጀመራችሁ በፊት ታይም ወስዳችሁ ፕሮፋይላችሁ ላይ በደንብ መስራት ይኖርባችኋል ማለት ነው። እዚህ ጋር ፕሮፋይላችሁን ቢውልድ ስታደርጉ ግራ ከገባችሁ አንደኛ ፕላትፎርሙ ላይ ሂዳችሁ የሌላ ፍሪላንሰሮችን ፕሮፋይል ማየት ትችላላችሁ። የሌላ ቶፕ ሬትድ ፕላስ የሆኑ ፍሪላንሰሮች ከነሱ ፕሮፋይል ኤክስፒሪየንስ በመውሰድ ወደ እናንተ ፕሮፋይል ማምጣት ትችላላችሁ። ነገር ግን እዚህ ጋር መርሳት የሌለባችሁ ነገር የነዛን ኤክስፒሪየንስ ፍሪላንሰሮች ፕሮፋይል መማሪያ ነው እንጂ ማድረግ ያለባችሁ ኮፒ ፔስት ማድረግ የለባችሁ። በእናንተ ስኪል፣ በእናንተ ባላችሁ ኤክስፒሪየንስ፣ በሰራችሁት ፕሮጀክት ልክ ፕሮፋይላችሁን ኤዲት ማድረግ፣ በዛ መሰረት ኮምፕሊት ማድረግ ይኖርባችኋል ማለት ነው። እዚህ ጋር አንድ መጨመር የምፈልገው ነገር ኒቻችሁን ስትመርጡ ማርኬት ዲማንድ ያለው ኒች መምረጥ ይኖርባችኋል። አንዳንዴ እኛ የምንሰራው ስራ ዘርፍ ላይ ስራ ማይወጣበት ከሆነ፣ ሌሎች ፍሪላንሰሮች ማይሰሩበት ከሆነ ኒቻችን ማርኬቱ ላይ አይፈለግም ማለት ነው። ስለዚህ ፕሮፋይል ቢውልድ ስላደረግን ብቻ የኛ ኒች የኛ ፊልድ ማይፈለግ ከሆነ ታይማችንን ዌስት ማድረግ ስለሆነ ማለት ነው። ስለዚህ ምን ታደርጋላችሁ? እናንተ ባላችሁ ስኪል መመረጣችሁት ኒች ስር ያሉ ስራዎችን በዛውም የዛ ስራ ዘርፍ ስር በስንት ነው የሚከፈለው፣ ክላይንቶች ምን አይነት ስኪል ነው የሚፈልጉት የሚለው ማየት ትችላላችሁ። በዛ መሰረት የእናንተን ስኪል ቢውልድ ማድረግ ትችላላችሁ፣ ኦፕቲማይዝ ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ሌሎች ፍሪላንሰሮች በእናንተ ኒች ስር ያሉ ፍሪላንሰሮችስ በሀወር ስንት ነው የሚያስከፍሉት፣ ፕሮፋይላቸው እንዴት ነው ቢውልድ ያደረጉት፣ ምን አይነት ስራዎች ነው የሚሰሩት የሚለውን ደግሞ ከነሱ ኤግዛምፕል መውሰድ ይኖርባችኋል ማለት ነው። ሁለተኛው ፍሪላንሰሮች የሚሳሳቱት ስህተት ፕሮፖዛላቸውን በኤአይ ሲያጽፉ ምንም ነገር ሳይቀይሩ፣ ምንም አይነት ነገር ከስተማይዝ ሳያረጉ፣ በክላይንቱ መሰረት ፐርሰናላይዝ ሳያረጉ ኮፒ ፔስት አድርጎ መላክ ነው። ይህንን ምላችሁ የተለያዩ ክላይንቶች ሬዲት ላይ፣ ሊንክዲን ላይ ፖስት ሲያደርጉ ካየሁት ነው። ክላይንቶች አንድ ከፍሪላንሰሮች የተማረሩት ነገር ቢኖር ኤአይ ጀነሬትድ የሆኑ ፕሮፖዛሎችን ቀጥታ ምንም አይነት ነገር አፕዴት ሳያደርጉ ኮፒ ፔስት አድርገው መላክ። እንደዚህ ሲሆን ክላይንቶች ማወቅ ይችላሉ። ሌላኛው ደግሞ ሁሉም ፕሮፖዛል ኦልሞስት ተመሳሳይ ነው የሚሆነው። አሁን ላይ ሁሉም ሰው ኤአይ ቱሎችን ይጠቀማል። እነዚህን ኤአይ ቱሎችን በመጠቀም ኦልሞስት ጥሩ የሆነ ተመሳሳይ የሆነ ፕሮፖዛሎችን ማስገባት ይችላሉ ማለት ነው። ስለዚህ የእናንተ ፕሮፖዛል በክላይንቱ መሰረት፣ በክላይንቱ ጆብ ዲስክሪፕሽን መሰረት ፐርሰናላይዝ የሆነ ፕሮፖዛል ለመጻፍ ኤአይ የሰጣችሁን
ፕሮፖዛል ቀጥታ ኮፒ ፔስት አድርጋችሁ ሳይሆን በእናንተ ስኪል በእናንተ ኤክስፒሪየንስ እናንተ ባላችሁ ፕሮጀክት መሰረት ከስተማይዝ አድርጋችሁ ፕሮምፕት አድርጋችሁ ማዘዝ ይኖርባችኋል ማለት ነው። እዚህ ጋር ኤአይዎችን መጠቀም ጥሩ አይደለም እያልኩ አይደለም። ኤአይዎችን ዋይዝሊ እኛ በምንፈልገው መሰረት ፕሮምፕት አድርገን ስትራክቸር አድርገን ኢንስትራክሽን ሰጥተናቸው መጠቀም አለብን እያልኩ ነው። አሁን ላይ ኤአይ ቱሎችን መጠቀም ትልቅ የሆነ ቤኔፊት አለው። ኤአይ ቱሎችን ከማይጠቀም ሰው ይልቅ መጠቀም የተሻለ ፐርፎርም እንድናደርግ የተሻለ ኮምፒት እንድናደርግ ያደርገናል። ነገር ግን እነዚህን ኤአይ ቱሎችን ግን ምንም እውቀት ሳይኖረን ምንም ፕሮምፕት ሳናደርግ ቀጥታ እነሱ የሰጡንን ነገር ኮፒ ፔስት አድርጎ መላክ ግን ለክላይንቶች ሬድ ፍላግ ነው። ማለትም ክላይንቶች እናንተ ፕሮፖዛላችሁ ላይ ከቨር ሌተራችሁ ላይ ምንም አይነት ታይም ስፔንድ እንዳላደረጋችሁ ኬርለስ እንደሆናችሁ እንዲረዱ ያደርጋል። ይህንንም ደግሞ ፕሮፖዛላችሁ ላይ ታይም ኢንቨስት ማድረግ ካልቻላችሁ ነገ ከነገ ወዲያ ከቀጠሯችሁ በኋላ ስራችሁ ላይ ታይም ኢንቨስት እንደማታደርጉ ሪሰርች እንደማታደርጉ ኮሚትድ እንዳልሆናችሁ ከዛም አልፎ ደግሞ ኬርለስ እንደሆናችሁ ያሳያል ማለት ነው። ስለዚህ ምን ጊዜም ቢሆን ፕሮፖዛል ስትጽፉ ከቨር ሌተር ስትጽፉ ኤአይዎችን በእናንተ በምትፈልጉት መሰረት በክላይንቱ ፍላጎት መሰረት ክላይንቱ በገጠመው ፕሮብለም የእናንተ ስኪል እንዴት ሶልቭ እንደሚያደርግለት በደንብ ፕሮምፕት አድርጋችሁ ማርክ አድርጋችሁ ኢንስትራክሽን ሰጥታችሁ በዛ መሰረት ፐርሰናላይዝድ የሆነ ፕሮፖዛል መጻፍ ይኖርባችኋል ማለት ነው። ሶስተኛ ፍሪላንሰሮች የሚሳሳቱት ስህተት ፕሮፖዛላቸውን ሲጽፉ ከቨር ሌተራቸውን ከጻፉ በኋላ አብረው ፖርትፎሊዮ አለመላክ ነው። አይታችሁ ከሆነ አፕወርክ ላይ ከቨር ሌተር ወይ ደግሞ ፕሮፖዛል ስታስገቡ ፖርትፎሊዮአችሁን ካላችሁ ከፕሮፋይላችሁ አድ የማድረጊያ መንገዶች አሉ። ስለዚህ ያንን የክላይንቱን ፍላጎት ማለትም ጆብ ዲስክሪፕሽን ላይ የተጠቀሰውን ሪኳየርመንት ሰፖርት የሚያደርግ ፖርትፎሊዮ አብሮ አለማስገባት ሌላኛው አፕወርክ ላይ ስራ እንዳታገኙ የሚያደርጋችሁ ነገር ነው። እዚህ ጋር ማወቅ ያለባችሁ ነገር አፕወርክ ላይ እኔ እንደዚህ እችላለሁ፣ እንደዚህ አይነት ኤክስፒሪየንስ አለኝ፣ አይ አም ፓሽኔት፣ አይ አም ኤክስፒሪየንስድ፣ አይ ዋንት ዲስ ኦፖርቹኒቲ ስላልን ብቻ ስኪላችንን ስለዘረዘርን ብቻ ክላይንቱ ይቀጥረናል ማለት አይደለም። እንደምታውቁት ፕላትፎርም ላይ በጣም ብዙ ፍሪላንሰሮች አሉ፣ ብዙ ኤክስፒሪየንስ ያላቸው ፍሪላንሰሮች አሉ፣ ብዙ ፕሮጀክት የሰሩ ፍሪላንሰሮች አሉ። ስለዚህ ከነዚህ ፍሪላንሰሮች ጋር ኮምፒት ማድረግ የምንችለው እኛ የሰራነውን ፕሮጀክት የሰራነውን ፖርትፎሊዮ አብረን መላክ ስንችል ነው። ክላይንቶች አፕወርክ ላይ ፕሩፍ ይፈልጋሉ፣ ኤቪደንስ ይፈልጋሉ። እናንተ ኤክስፒሪየንስድ ነን ስላላችሁ ብቻ ኤክስፒሪየንስድ ፍሪላንሰር ነኝ ስላላችሁ ብቻ ይቀጥራችኋል ማለት አይደለም። ስለዚህ ኤክስፒሪየንስድ ነኝ እያላችሁ ከሆነ ኤክስፒሪየንስድ መሆናችሁን የሚያሳይ የሰራችኋቸውን ስራዎች ሳምፕል ስራዎች ሊሆን ይችላል፣ ለሌሎች ክላይንቶች አቺቭ ያደረጓቸው ነምበሮች ሊሆን ይችላሉ፣ ሞክአፖች ሊሆን ይችላሉ ማሳየት ይኖርባችኋል። እዚህ ጋር በጣም ብዙ ጊዜ የምጠየቀው ጥያቄ ኤክስፒሪየንስ ከሌለንስ፣ ሌላ ካምፓኒ ውስጥ ካልሰራንስ፣ ከዚህ በፊት ደግሞ የሰራነው ፕሮጀክት ከሌለስ ብላችሁ ብዙዎቻችሁ ኮሜንት ላይ የኢደሚ ቴሌግራም ኮሚኒቲ ላይ ብዙ ጥያቄ ጠይቃችኋኛል። የሰራችሁት ፕሮጀክት ከሌለ ሳምፕል ፕሮጀክት እናንተ ባላችሁ ስኪል አሁን ላይ ቁጭ ብላችሁ ስሩ። ግዴታ ለክላይንት የሰራችሁት ፕሮጀክት መሆን የለበትም። ግዴታ ሌላ ድርጅት ውስጥ ተቀጥራችሁት የሰራችሁት ስራ መሆን የለበትም። የእናንተ ያላችሁን ስኪል ማሳየት የሚችል ሳምፕል ስራዎችን መስራት ይኖርባችኋል ማለት ነው። እዚህ ጋር አይዲያ ከየት እናምጣ ልትሉ ትችላላችሁ። አይዲያ ጉግል ላይ ብትሄዱ፣ ቻትጂፒቲ ላይ፣ ኤአይ ቱሎች ላይ ብትጠይቁ እናንተ ባላችሁ ኒች ባላችሁ ፊልድ መሰረት ብዙ የፕሮጀክት አይዲያዎች ይሰጣችኋል። ለምሳሌ ግራፊክስ ዲዛይነር ከሆናችሁ የተለያዩ ተምብሌኖችን፣ ባነሮችን፣ ሶሻል ሚዲያ ፖስቶችን ሊሆን ይችላል ኢንሳይት አግኝታችሁ ከሌላ ደግማችሁ በመስራት ሊሆን ይችላል፣ ወይ ደግሞ የራሳችሁን ዲዛይን ከስተማይዝ በማድረግ ሊሆን ይችላል። የእናንተን ስኪል ማሳየት ይኖርባችኋል። ዲቨሎፐሮች ከሆናችሁ በምትሰሩት ቴክ ስታክ ተጠቅማችሁ የተለያዩ ፕሮጀክቶችን መስራት ይኖርባችኋል። እነዚህ ፕሮጀክቶችን ስትሰሩ ደግሞ እናንተ ሶልቭ ያደረጋችሁትን ፕሮብለም በደንብ ማሳየት ይኖርባችኋል። ምክንያቱም ክላይንቶች ቢዝነሳቸው ላይ አምጥተዋችሁ ቢዝነሳቸውን ሰፖርት እንድታደርጓቸው ፕሮብለማቸውን ሶልቭ እንድታደርጉላቸው ሶሉሽን እንድትሰጧቸው ስለሆነ የሚፈልጉት እናንተ ያንን ማሳየት ይኖርባችኋል ማለት ነው። ምንጊዜም ክላይንቶች ፕሩፍ ይፈልጋሉ፣ ኤቪደንስ ይፈልጋሉ። እናንተም እንደ ክላይንቱ ናችሁ ውስጥ ያስቡት። አንድ ፍሪላንሰር እንደዚህ ስኪል አለኝ ይህን መስራት እችላለሁ ከሚላችሁና ይህን ሰርቻለሁ ብሎ
ፕሩፍ ከሚያሳያችሁ ፖርትፎሊዮ ከሚያሳያችሁ ፍሪላንሰር የትኛውን ትመርጣላችሁ? ስለዚህ ምን ጊዜ ፕሮፖዛል ስታስገቡ ከቨር ሌተራችሁን ከጻፋችሁ በኋላ የሰራችኋቸውን ፕሮጀክቶች አቺቭ ያደረጋችኋቸውን ነገሮች አብራችሁ ማካተት እንዳትረሱ። ስኪል መዘርዘር ብቻ በቂ አይደለም። እነዛን ስኪል ተጠቅማችሁ የሰራችኋቸውን ፕሮጀክት አብራችሁ ማሳየት ይኖርባችኋል ማለት ነው። ምንጊዜም ክላይንቶች ኤቪደንስ ይፈልጋሉ፣ ፕሩፍ ይፈልጋሉ ማለት ነው። ይህንን በኤግዛምፕል እንየው። አሁን ለምሳሌ ለአንድ ክላይንት ግራፊክስ ዲዛይነር ፈልጎ አፕላይ ስታደርጉ ለምሳሌ እናንተ I have 5 years of graphics design experience ከምትሉ ይልቅ ምን ማለት ትችላላችሁ? I recently designed a logo for a fintech startup that helped them secure $10,000 in funding. Here is the design ብላችሁ ዲዛይኑን ማስቀመጥ መቻል። ይሄኛው የተለየ ኦቶሪቲ ይሰጣችኋል። 5 years of experience ነው ያለኝ ብላችሁ ምንም አይነት ኤቪደንስ ሳታቀርቡ ከምትቀሩ ይልቅ አንደኛ አቺቭ ያደረጋችሁት ነገር በነምበር አሳያችሁ፣ ከዛ ቀጥሎ ደግሞ የሰራችሁትን ዲዛይንንም እዛው ላይ አሳያችሁ ማለት ነው። ስለዚህ ፕሩፍ ሰጣችሁት፣ ኤቪደንስ ሰጣችሁት። ይሄ ምን ይሰጣችኋል? ከሌሎች ፍሪላንሰሮች የተሻለ ኮምፒቲቲቭ አድቫንቴጅ ይሰጣችኋል ማለት ነው። ያላችሁን ስኪል ተጠቅማችሁ መስራት እንደምትችሉ ከዛም አልፎ ደግሞ ሪዛልት እንዳገኛችሁበት አሳያችሁ ማለት ነው። አራተኛ ብዙ ፍሪላንሰሮች የሚሳሳቱት ስህተት ከቨር ሌተራቸውን ሲጽፉ ሎንግ የሆነ ኢንትሮዳክሽን ማስገባት ነው። ማለትም አፕወርክ ላይ ክላይንቶች የእናንተ ፕሮፖዛል ሲያዩት መጀመሪያ የሚያዩት መጀመሪያ የጻፋችኋቸውን 2 ሴንቴንሶች ነው። ይህንንም በኢሜጅ ማየት እንችላለን። ይሄ ኢሜጅ ክላይንቶች የእናንተን ፕሮፖዛል የገባላቸውን ፕሮፖዛል ሲያዩ የሚያዩት ይህንን ነው በአጠቃላይ ማለት ነው። የእናንተ እዚህ ጋር የእናንተ ፕሮፋይል ስማችሁ ኤክስፐርታችሁ ይቀመጣል። ከዛ ባለፈ ግን እዚህ ጋር ዲቴይል ላይ ብትመጡ ከቨር ሌተራችሁ ላይ አይታችሁ ከሆነ ኦልሞስት የመጀመሪያዎቹ 2 ሴንቴንሶች ናቸው የሚታዩት። እነዚህ 2 ሴንቴንሶችን ስለ ክላይንቱ ማይመለከተውን ነገር ሎንግ የሆነ ማይጠቅም ነገር ከተጠቀማችሁ ዌስት አደረጋችሁ ማለት ነው። የአፕወርክ ከቨር ሌተራችሁን ስትጽፉ ክላይንቱ እነዚህን 2 ሴንቴንሶች አይቶ ስለሆነ ሌላኛውን ፕሮፖዛላችሁ የሚያነባው I am excited, I am passionate, I have experience, I would like this opportunity ምናምን ያላችሁ ብዙ ጊዜ አትፍጁ። ከዛ ይልቅ ግን ለክላይንቱ የሚመለከተውን ነገር ፐርሰናላይዝ የሆነውን ነገር ክላይንቱ ያጋጠመው ፕሮብለምን እንዴት ሶልቭ እንደምታደርጉ የእናንተ ስኪል እንዴት እሱ ፕሮጀክት ላይ ፊት እንደሚያደርግ እናንተ ትክክለኛው ፍሪላንሰር እንደሆናችሁና የክላይንቱ ችግር እናንተ ጋር ደግሞ ሶሉሽን እንዳለ ማሳየት ይኖርባል። ምን ጊዜም ቢሆን መርሳት የሌለባችሁ ነገር ጥሩ የሚባል ፕሮፖዛል በጣም ሲምፕል ነው፣ ኢዚ ነው፣ ፐርሰናላይዝ የሆነ ነው፣ ከክላይንቱ ጋር ዳይሬክትሊ የሚገናኝ ነው ማለት ነው። ስለዚህ ይህንን ደግሞ በኤግዛምፕል እንየው። ለምሳሌ አንድ ክላይንት ሶሻል ሚዲያውን የሚያሳድግለት ለምሳሌ ኢንስታግራሙን የሚያሳድግለት ዲጂታል ማርኬተር ነው የፈለገው። ስለዚህ እናንተ ፕሮፖዛላችሁን ስትጀምሩ እንደዚህ ብላችሁ ከጀመራችሁ ለምሳሌ I see you are looking for Instagram marketing help. I am an experienced social media marketer with 5 years of experience ብትሉ ይሄኛው ምን መጥፎ ነገር እንዳለው እናውራ። አንደኛ ጀነሪክ ነው፣ ጀነራል ነው፣ ከክላይንቱ ዩኒክ ቫልዩ ጋር አይገናኝም። ለክላይንቱ የምታመጡትን ዩኒክ ቫልዩ ዲስክራይብ አያደርግም ማለት ነው። ሌላኛው ደግሞ 5 years of experience ነው ያለኝ እያላችሁ ነው። ነገር ግን ያ 5 years of experience ፕሩፍ የሚያደርግላችሁ ነገር ደግሞ አልተጠቀማችሁም። እዚህ ጋር ካቺ የሆነ ነገር አላደረጋችሁ ማለት ነው። ክላይንቱ ላይ ፎከስ አያደርግም። የእናንተ ኤክስፒሪየንስ ላይ ነው ፎከስ የሚያደርገው። ፐርሰናላይዝ አላደረጋችሁም ማለት ነው። አፕወርክ ፕሮፖዛል ላይ ከቨር ሌተር ላይ ስንመጣ ምን ጊዜም ከክላይንቱ ጋር የሚገናኝ ነገር ነው መጻፍ የለባችሁ። ክላይንቱን ፐርሰናላይዝ ማድረግ ይኖርባችኋል። ስለእናንተ ኤክስፒሪየንስ ስለእናንተ ፓሽን ክላይንቱ ኦልሞስት አያገባውም። የሚፈልገው እዚህ ጋር መጥቶ ለምሳሌ በዚህ ኤግዛምፕል ብንወስድ ሶሻል ሚዲያውን የሚያሳድግለት ፍሪላንሰር ነው የሚፈልገው ማለት ነው። ነገር ግን ከዚህ የተሻለ ደግሞ ኦፕኒንግ ደግሞ ለምሳሌ የክላይንቱ ስም ዳንኤል ከሆነ ሄሎ ዳንኤል I recently helped a fitness coach grow from 2K follower to 50K follower in 3 months without paid ads. I would love to apply the same strategy to your brand. ለምሳሌ ይሄንን ደግሞ ብናየው this one is the best opening. ለምን ብትሉኝ አንደኛ ከሪዛልት ነው የጀመረው። ይሄ ፍሪላንሰር ከዚህ በፊት ለሌላ ክላይንት as a social media marketer ሰርቶ ሪዛልት እንዳገኘ ማሳየት ይችላል ማለት ነው። ሌላኛው
ፕሩፍ ሰጥተህ ነው። ቅድም እንዳልኳችሁ ክላይንቶች ፕሩፍ ይፈልጋሉ፣ ኤቪደንስ ይፈልጋሉ፣ ሰክሰስ ስቶሪ ይፈልጋሉ። እናንተ እነሱ ፕሮጀክት ላይ መታችሁ ያንን ሰክሰስ ኢምፕሊሜንት ማድረግ እንደምትችሉ ኤክስፒሪየንስ እንዳላችሁ ማሳየት ስለምትችሉ ማለት ነው። ሌላኛው አይታችሁ ከሆነ ክላይንቱ ላይ ፎከስ ያደረገ ነው። ለክላይንቱ ይህንን ስለሰራው ይህንን ኤክስፒሪየንስ አምጥቼ አንተ ላይም ማድረግና ኢምፕሊሜንት ማድረግ እችላለሁ እያለው ነው። ስለዚህ ፕሩፍ ሰጥተነው ቫሊዴት አደረግን። ከክላይንቱ ጋር እኛ ይዘነው የምንመጣው ዩኒክ የሆነ ቫልዩ እንዳለ እያሳየነው ነው ማለት ነው። ሶ እናንተ በእናንተ ዘርፍ፣ በእናንተ ፊልድ፣ በእናንተ ኒች መሰረት እንደዚህ አይነት ሪዛልት ፎከስ የሆኑ ኦፕኒንጎችን መጠቀም፣ የክላይንቱን አቴንሽን የሚስቡ ሴንቴንሶችን መጠቀም፣ ፕሮፖዛላችሁ ምን ጊዜም ስትጀምሩ በዛ መሰረት መጀመር ይኖርባቸዋል እና ምን ጊዜ ፐርሰናላይዝ ማድረግ የሚለው ላይ ደግሞ ማርክ ላድርግ። ስንነሳ ሄሎ ዳንኤል ብለን ተነስተናል። ከዚህ በፊት በሰራሁት ቪዲዮ ላይ የክላይንቱን ስም የት ማግኘት እንደምንችል አታች አድርጋለሁ። እዛ ላይ ገብታችሁ ማየት ትችላላችሁ። ሶ የክላይንቱን ስም ሪሰርች አድርጋችሁ ካገኛችሁ በዛ መሰረት ፐርሰናላይዝ አድርጋችሁ ፕሮፖዛላችሁን መጀመር፣ ክላይንቱ ላይ ሪሰርች እንደሰራችሁ እንደገና ደግሞ ከክላይንቱ ጋር ፐርሰናላይዝ ለማድረግ ፍሬንድሊ እንደሆናችሁ ማሳየት ትችላላችሁ። አምስተኛው ብዙ ፍሪላንሰሮች የሚሳሳቱት ነገር ፕሮፖዛል ሲጽፉ ጄነሪክ የሆነ ለሌላ አፕላይ ላደረጉት ስራ የተጠቀሙትን ኮፒ ፔስት አድርገው ፐርሰናላይዝ ሳያደርጉ ከክላይንቱ ጋር ሪሌት ሳያደርጉ ቀጥታ ኮፒ ፔስት አድርገው መላክ። ይሄኛው ምን ያሳያችኋል? አንደኛ ቅድም እንዳልኳችሁ ፕሮፖዛሉ ላይ ታይም ኢንቨስት እንዳላደረጋችሁ ክላይንቱ ያያል። ሌላኛው ደግሞ ስለ ክላይንቱ ካወጣው ስራ ጋር የማይገናኙ ነገሮችን ኢንክሉድ ታደርጋላችሁ። እንደዛ ሲሆን ደግሞ ክላይንቱ የእናንተን ፕሮፖዛል የእናንተን ከቨር ሌተር የማንበብ እድሉ ዝቅተኛ ይሆናል ማለት ነው። ስለዚህ ምን ጊዜ የምትጽፉትን ፕሮፖዛል መጀመሪያ ጆብ ዲስክሪፕሽኑን በደንብ በማንበብ የተጻፈውን ጆብ ከእናንተ ስኪል ጋር በማምጣት ለክላይንቱ እንዴት ፕሮብለሙን ሶልቭ ማድረግ እንደምትችሉ ሪሌት አድርጋችሁ የተጠየቁትን እያንዳንዱ ጥያቄ መልሳችሁ ፐርሰናላይዝ አድርጋችሁ መጻፍ ይኖርባችኋል ማለት ነው። ለሌላ የተጠቀማችኋቸውን ጄነሪክ የሆኑ ጀነራል የሆኑ ፕሮፖዛሎችን አትጻፉ። ሌላ ደግሞ ስፔሲፊክ አድርጉ። አሁን ለምሳሌ አንድ ክላይንት ሞባይል ዴቨሎፐር ከሆነ የፈለገው ሞባይል ዴቨሎፐር ላይ ሆኖ ደግሞ ፍላተር ዴቨሎፐር ከሆነ የፈለገው እናንተ ፎከስ ማድረግ ያለባችሁ ፍላተር ላይ የሰራችኋቸውን ስራዎች በፍላተር ምን ስራዎች እንደሰራችሁ ፎከስ አድርጋችሁ እዛ ላይ ያላችሁን ስኪል ለዛ ስራ እናንተ በራይት ፊት መሆናችሁ ነው ማሳየት ያለባችሁ። ከፍላተር ውጭ ያሉት እንደ ሪያክት ኔቲቭ ላይ ሰርታችሁ ከሆነ ስለዛ መጥቀስ አይጠበቅባችሁ። ከክላይንቱ ጋር ሪሌት የሚያደርግ ክላይንቱ መስማት የሚፈልገውን ነገር ብቻ ነው ማካተት ያለባችሁ። ጀነራል የሆነ ፕሮፖዛል እንዳትጽፉ፣ ጀነራል የሆነ ከቨር ሌተር እንዳትጽፉ። ጀስት ሞባይል አፕ ዲቨሎፐር ነኝ ብላችሁ ጀነራል የሆነ ነገር መጻፍ ሳይሆን ስፔሲፊካሊ ክላይንቱ ለሚፈልገው ቴክ ስታክ ፎከስ አድርጋችሁ ስፔሻላይዝ ያደረጋችሁበትን ነገር ፐርሰናላይዝ አድርጋችሁ እዛ ላይ መጻፍ ይኖርባችሁ። ስድስተኛው ብዙ ፍሪላንሰሮች የሚሳሳቱት ነገር ቴክኒካል ስኪላቸው ላይ በጣም ሰርተው ሶፍት ስኪላቸውን ሳያሻሽሉ መቅረት። ፍሪላንሲንግ ላይ የመስራት አላማ ካላችሁ ቴክኒካል ስኪላችሁ ብቻ ላይ ሳይሆን ሶፍት ስኪላችሁም ላይ በደንብ መስራት ይኖርባችኋል። ምክንያቱም ቴክኒካሊ ጎበዙ ናችሁ፣ ብዙ ፕሮጀክት ሰርታችሁ ነገር ግን አፕወርክ ላይ ስራ ላታገኙ ትችላላችሁ። ያም የሚሆነው ምንድነው? የሰራችሁትን ስራ በስርዓቱ ማሳየት ማችሉ ከሆነ፣ ኮሚኒኬት ማድረግ ማችሉ ከሆነ፣ ከክላይንት ጋር የእናንተ ያላችሁን ስኪል ሶልቭ ያደረጋችሁትን ፕሮብለም አጋጥሟችሁ የነበረውን ቻሌንጅ በስርዓቱ መናገር ካልቻላችሁ ይሄን ቴክኒካል ስኪላችሁ ላይ ውሃ ቸለሳችሁበት ማለት ነው። ይሄን ቴክኒካል ስኪላችሁን ማሳየት አልቻላችሁም ማለት ነው። ስለዚህ ሶፍት ስኪላችሁም ላይ በደንብ አክቲቭሊ መስራት ይኖርባችኋል። ክላይንቶች ጀስት ኮድ ማድረግ የሚችል ዲዛይን ማድረግ የሚችል መጻፍ የሚችል ኮንቴንት ማዘጋጀት የሚችል ሰው ብቻ አይደለም የሚፈልጉት። ቢዝነሳቸውን ሊያሳድግ የሚችል በስርዓቱ ኮሚኒኬት ማድረግ የሚችል ክሬቲቭ የሆነ አዳዲስ ቫልዩዎችን አድ የሚያደርጉለት ቲም ላይ ደግሞ ቲም ስፕሪት ያለው ከሌሎች ቲሞች ጋር አብሮ መስራት የሚችል ፍሪላንሰር ነው የሚፈልጉት። ስለዚህ ቴክኒካል ስኪላችሁ ላይ ብቻ ሰርታችሁ ሶፍት ስኪላችሁ ላይ መስራት ካልቻላችሁ ቴክኒካል ስኪላችሁን ደበቃችሁት ወይ ደግሞ ሸፈናችሁት፣ ማሳየት አልቻላችሁ ማለት ነው። ስለዚህ ምን ጊዜም ቢሆን ቴክኒካል ስኪላችሁን ዲቨሎፕ እያደረጋችሁ በዛውም ሶፍት ስኪላችሁን በጣም ዲቨሎፕ ማድረግ ይኖርባችኋል። ሌላኛው ሶፍት ስኪላችሁን ማዳበር
ምን ይጠቅማችኋል? ኢንተርቪው ላይ ራሳችሁን ለመግለጽ የሰራችሁትን ስራ ለማሳየት ይጠቅማችኋል ማለት ነው። ኢንተርቪው ላይ ስለእናንተ መናገር ካልቻላችሁ ጀስት ቴክኒካሊ ያለውን ቴስት ብቻ አልፋችሁ ቢሄቪየራል ቴስቶች ይኖራሉ፣ ኮሚኒኬሽን ቴስቶች ይኖራሉ፣ ቲም ወርክ ላይ መስራት ይችላሉ ወይ አዳፕታቢሊቲ ቴስቶች ሊኖሩ ይችላሉ። እነሱን ማለፍ ካልቻላችሁ ስራውን አታገኙ ማለት ነው። ስለዚህ ምንጊዜም ቢሆን ፕሮፖዛል አስገብታችሁ ለኢንተርቪው ከተቀጠራችሁ በኋላ ለኢንተርቪው ተዘጋጅታችሁ መግባት ይኖርባችኋል። አሁን ለምሳሌ ብዙ ጊዜ ቤዚክ የሚባሉ ኢንተርቪው ኩዌሽኖች አሉ። እነሱ ላይ ጎግል ብታደርጉ፣ እነሱ ላይ ብትዘጋጁ ቀድማችሁ የምትናገሩትን ነገር አውቃችሁ ትገባላችሁ ማለት ነው። ሌላኛው ደግሞ ስለ ክላይንቱ ሪሰርች መስራት፣ ስለ ክላይንቱ ቢዝነስ ሪሰርች መስራት፣ ክላይንቱ የሚፈልገው ፕሮጀክት ምንድን ነው የሚለው ሪሰርች መስራት። በዛ ሪሰርች መሰረት የእናንተን ስኪል የሰራችኋቸውን ፕሮጀክት በዛ መሰረት ማዘጋጀት ማለትም በኋላ ምን ሰርታችኋል ስትባሉ የምትናገሩት ነገር ከዛ ክላይንት ጋር ሪሌት የሚያደርግ ክላይንቱ ከሚፈልገው ነገር ጋር የሰራችኋቸውን ስራዎች ቲክ አድርጋችሁ በዛ መሰረት ማውራት መቻል። ከዛ ደግሞ ኢንተርቪው ላይ ስለሰራችሁት ስራ ስለእናንተ ስትጠየቁ ስታር ሜትድን መጠቀም። ስታር ሜትድ ማለት ሲቹዌሽን፣ ታስክ፣ አክሽን እና ሪዛልት ማለትም ምንድን ነበር የነበረው ሲቹዌሽን፣ እናንተ የተሰጣችሁ ታስክ ምን ነበረ፣ የወሰዳችሁትስ አክሽን ምን ነበረ፣ ከዛ በኋላስ ምን አይነት ሪዛልት አገኛችሁ የሚለውን ይመልስላችኋል ማለት ነው። ይህንን በኤግዛምፕል ለምሳሌ አንድ ክላይንት ዌብሳይቱ ስለሆነበት የዌብሳይቱን ፐርፎርማንስ የሚያስተካክል ፍሪላንሰር ወይ ደግሞ ዲቨሎፐር ፈልጎ እናንተን ኢንተርቪው እያደረጋችሁ ነው። ለምሳሌ ክላይንቱ ከዚህ በፊት ያጋጠማችሁ ትልቅ ቻሌንጅ እና እንዴት ሶልቭ አደረጋችሁ ተብላችሁ ብትጠየቁ የክላይንቱን ፍላጎት አውቃችኋል። ስለዚህ የምታወሩትም ቻሌንጅ ወደ ክላይንቱ ፎከስ ያደረገ ቻሌንጅ መሆን ይኖርበታል ማለት ነው። ይህንን ጥያቄ በስታር ሜትድ በመጠቀም እንመልሰው። The client website was loading extremely slowly, causing high bouncing rate, losing customers. I need to optimize the website performance to improve user experience. I analyzed the site, identified slow loading asset, optimized the image, implemented lazy loading, and used Kachi strategy to speed the website up. As a result, the page load time dropped from 6 seconds to under 2 seconds. This increased the website performance ማለት እንችላለን። ሶ ይህንን መልሳችንን በምናየው ጊዜ አንደኛ የነበረውን ፕሮብለም፣ የወሰድነውን አክሽን፣ ያገኘነውን ሪዛልት እና ኢምፓክቱ በግልጽ አሳውቀናል ማለት ነው። እናንተ ምንም አይነት መልሶች ኢንተርቪው ላይ ስትመልሱ ስታር ሜቶዶችን መጠቀም ትችላላችሁ። ሌላው ደግሞ አይታችሁ ከሆነ የእናንተን ቴክኒካል ኤቢሊቲያችሁን፣ ፕሮብለም ሶልቪንግ ስኪላችሁን፣ የወሰዳችሁትን ሜዠሪንግ ሪዛልቶችን፣ ሶፍት ስኪላችሁን ያሳያል ማለት ነው። ክላይንቶች ደግሞ ሪዛልት ይወዳሉ፣ ፕሩፍ ይወዳሉ። ስለዚህ የወሰዳችሁትን ፕሮሰስ በሙሉ አሳይታችኋል፣ መጨረሻ ላይ ደግሞ ሪዛልቱን አሳይታችኋል። በዚህ መሰረት ሁል ጊዜ መልሳችሁን ስትራክቸር ካደረጋችሁ አንደኛ ፍሉዌንትሊ ማውራት ትችላላችሁ። ከዛም ደግሞ ለክላይንቱ ደግሞ ሪዛልት ኦሪየንትድ የሆነ አንሰር መስጠት ትችላላችሁ ማለት ነው። ስለዚህ እናንተ ባላችሁ ኒች ልትቀጠሩበት በሄዳችሁ ካምፓኒ በፕሮጀክት መሰረት ስቶሪያችሁን በስታር ሜትድ ስትራክቸር አድርጋችሁ መመለስ ትችላላችሁ ማለት ነው። ይሄን ስታር ሜትድ በአንዴ ላትለምዱት ትችላላችሁ። ነገር ግን ቀስ በቀስ ፕራክቲስ እያደረጋችሁ የተለያዩ ኢንተርቪው ላይ እየመለሳችሁ ወይ ደግሞ በግላችሁ ለብቻችሁ ፕራክቲስ እያደረጋችሁ እየለመዳችሁት ትሄዳላችሁ ማለት ነው። ነገር ግን ስታር ሜትድ ለብዙ መጠቀም ትችላላችሁ። ለተለያዩ ኢንተርቪዎች፣ ለቢዝነሳችሁ፣ ፕሮጀክታችሁን ፕሬዘንት ስታደርጉ፣ ኢንተርናሽናል ደግሞ ኤግዛሞችንም ስትወስዱ፣ ኢንተርቪዎችን ስታደርጉ ይህንን ሜትድ መጠቀም ትችላላችሁ ማለት ነው። ስለዚህ በዛሬው ቪዲዮአችን ብዙ ፍሪላንሰሮች የሚሳሳቱትን 6 መሰረታዊ ስህተቶችንና እንዴት ፊክስ ማድረግ ይኖርብናል፣ እንዴት ደግሞ ማስተካከል ይኖርብናል ሚለውን በሰፊ አይተናል። ጥያቄ ካላችሁ፣ አስተያየት ካላችሁ ኮሜንት ሴክሽኑ ላይ ታሳውቁልን ትችላላችሁ። የበለጠ ደግሞ እርዳታ ከፈለጋችሁ ቴሌግራም ቻናላችንን ጆይን ማድረግ ትችላላችሁ። እዛ ላይ ሁልጊዜም እሁድ የተለያዩ ላይቭ ሴሽኖች ይኖራሉ፣ የተለያዩ እንግዶች ይመጣሉ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።